አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? አማን ናችሁ ወይ? ውድ የሀገሬ ልጆች ከኔ ጋር ሁሉ ሰላም አልሐምዱሊላሂ ረቢል ዓለሚን። ቪዲዮን ላይክ፣ ኮፒ ሊንክ ማድረግ እንዳያረሳ። ቤተሰብ ፋሚሊ ያልሆናችሁ ሰብስክራይብ በማድረግ ተቀላቀሉ እላችኋለሁ ወዶችዬ። እና ዛሬ ላሳያችሁ የፈለግኩት ማስተካከል የሚገባው የስልካችን ሴቲንጎች ኦፍ ማድረግ ያለብን ኦን ማድረግ ያለብን እንዲሁም ደግሞ ማስተካከል የሚገባው በሙሉ ማለት ነው። አንዳንድ ነገር ላሳያችሁ ብዬ ነው እና በመጀመሪያ ሴቲንግ ውስጥ እንገባለን። ግን ከምንም እና ከምንም በላይ ከምንም በፊት ማስተካከል የሚገባ ሴቲንግ ውስጥ ባንገባ ያኔ ጥንቃቄ ማድረግ ያለባችሁን ካጋጠመኝ ነገር አንጻር ማለት ነው። ከዚህ በፊት እኔ የሆነ ታይም ላይ አዲስ ስልክ ገዝቼ 3 ወር ሳልጠቀም ተቃጠለብኝ። ቻርጀር ላይ ለሊት ሰክቼ ስለሚተኛ ለሊት ሰክቼ የተኛለው ጠዋት ሲነቃ ነው እንግዲህ የሚነቅለው። ያ ረዥም ታይም ሁሉ ቻርጀር ላይ ይቆያል ማለት ነው። ከዛ ምን ሆነ የስልኩ አይስ ከውስጥ ተቃጠለ የቻርጀሩ ማለት ነው። እና ድጋሜ ልታሰሪም ልክ እንደ ስክሪን ሲፈስ አሁን የስልኮቹ ስክሪን የትኛውም ስልክ ብዙ ውድ ነው እንግዲህ የስልኩ ዋጋ ያህል እየሆነ ነው እና ልክ እንደዛ ማለት ነው ውድ ነው። በዛ ላይ ደግሞ አይገኝም። የኔ አሁን አልተገኘም፣ አጣው። አፈላልጌ አስጠያይቄ ነበር እንግዲህ 700 ሪያል ነበር የገዛሁት። ወላሂ እንዴት እንደቆጨኝ 3 ወር ብቻ ነው የተጠቀምኩት። እና እሱ ነገር ቻርጀር ላይ ሰክታችሁ የምተኙት ነገር ረዥም ታይም እንደዚህ ትታችሁበት የምትሄዱ ምናምን ነገር ጥንቃቄ አድርጉ። ከ3 ሰዓት በላይ ሲጀመር አይፈቀድም እና እሱን ነው የምላችሁ። ሌላው ደግሞ ምንድነው የስልካችን ሴቲንግ ውስጥ ገብተን ማስተካከል የሚገባ የባትሪ ማለት ነው። ባትሪ እንዲቆጥብልን እንደገና ደግሞ እስኪ እዚህ ጋር እንግዲህ ባትሪ ውስጥ ከገባን በኋላ እንዲቀስ እያልን ወደ ላይ አድርገን ባትሪ ፕሮቴክሽን የሚለው እዚህ ጋር ይታያል አይደለም? እሱን እንደዚህ ነካ እናደርጋለን። ከዛ ኦፍ ከነበረው ኦን ነው የምናደርገው እንግዲህ። ከዛ ከታች ደግሞ እዚህ ጋር ፐርሰንቱ አለ 80 85 90 95 የምለው አለ አይደለም? እንደዚህ ከነበረው የኔ አሁን ከዚህ በፊት ድሮ እዚህ ጋር ነበረ 80 ላይ 85 ላይ፣ ግን ወደዚህ ማስጠጋት አለብሽ። ለምን ፈጥኖ እንዳይልቅ ያኔ ይቆጥባል። እሱን ነው የማሳያችሁ። ሌላ ደግሞ ምንድነው ከሴቲንግ ሳንወጣ ስልካችን ብዙ ጊዜ ቢዚ የሚሆንብን ከሆነ ብዙም እንደዚህ በቃ የማይታዘዝ አይነት ስልክ ከሆነ እንደዛ ሳይሆንባችሁ በፊትም ማለት ነው ማስተካከል የሚገባችሁ እዚህ ጋር ዲስብሊት የሚለው አለ። እሱን ነካ እናደርገዋለን። ከዛ ወደ ኋላ ላለው እንዴ ወደ ላይ አድርገን መጨረሻ ላይ ያለውን ቪዥን የሚለውን እዚህ ጋር እንደዚህ ነካ እናደርገዋለን። ከዛ ወደ ላይ አድርገን እንዲህ ወደ ላይ አድርገን ምኑ ጋ ነው ሬዲ ሲም እዚህ ጋር ሬዲ ሲም የሚለው ሬዲ አኒሜሽን የሚለው ማለት ነው። እንደዚህ ኦን እናደርጋለን ማለት ነው። እንደዚህ ይሄም ቢዚ እንዳይሆንብን ነው የሚጠቅመን ማለት ነው፣ የሚያግዘን። እና ከዚህ ውጭ ደግሞ ሌላ ላሳያችሁ የምፈልገው ቲክቶክ ላላችሁ ማለት ነው፣ ቲክቶክ የምትጠቀሙ ከ10,000 ፎሎ በላይ ያላችሁ ማለት ነው። ልክ እንደ ዩቱብ ስቱዲዮ ያስፈልጋል አይደለም? ይሄም ደግሞ ከ10,000 በላይ ከሆንሽ ቲክቶክ ስቱዲዮ ያስፈልጋል፣ ቲክቶኩም ማለት ነው። ከዛ ቲክቶክ ስቱዲዮ ቲክቶክ ስቱዲዮ ጋር ሳንገባ ምንድነው የምናደርገው? በሜሴንጀር እየተደወለብኝ ስለነበረ ነው። ሶሪ ድምጽ ይሰማል ግን አይ ዶንት ኖ ቼክ አደርጋለሁ። እና ቲክቶክ ላይ እንገባለን እንደዚህ የራሴ ላይ ሊመልሰው እንደዚህ ማለት ነው። እንግዲህ ይሄ አካውንቴ ነው፣ የራሴ ቻናል ነው እና የራሴ ቲክቶክ ማለት ነው። እና ከላይ ቀስት ይታያል አይደለም? ቀስቱ ከቀስቱ አጠገብ እንደዚህ 3 መስመሩ አይለችም? እሷን እንደዚህ ነካ እናደርጋለን። ከዛ ከነኚህ ከተጻፉት ከላይ ይሄ ባላንስ የሚለው አለ፣ አክቲቭ ኮንሲት የሚለው አለ፣ ኦፊሻል ቪዲዮ ምናምን አለ ምናምን በቃ ከነዛ ወደ ታች ሄደን እንደዚህ እዚህ ጋር ቲክቶክ ስቱዲዮ የሚለውን እንደዚህ ነካ እናደርጋለን።
ከዛ እንደዛ እሱን ከነካም በኋላ ይሄ የሚታያችሁ እንግዲህ ላይኩ ምናምኑ የሆነ የሚቆጥርልኝ እንትን አለ። በየአገሩ ግን ይለያያል። ያኔ በኢትዮጵያ ምናምን አይመስለኝም የለም ተብለዋል። ጠይቄ ነበር ልጆች እና በሌላ በኢትዮጵያ ሳይሆን በተለያየ እኔ አሁን ሳውዲ ነው ያለሁት። በሌላ ሀገር ነው እንጂ በኢትዮጵያ ሌላ ሀገርም ላይቆጥር ይችላል። የሚቆጥሮ እንዴት ነው? በምንፖስተው ፖስት እንትን ይከፍላል። ይሁን የተወሰነ እንትን አለው። እሱን ምኑ ጋር ማስተካከል እንዳለባችሁ ነው እንግዲህ የሚያሳያችሁ። እና ቪዲዮ ጊፍት የምለው ከታች አለ። እዚህ ጋር ነካ እናደርጋለን። እንደዚህ ኦን ከነበረው ኦፍ ከነበረው ማለት ኦን እናደርጋለን ማለት ነው። ከዛ እንደዚህ ሁለቴ ንኩ። ለሁለቴ ስትነኩ ማሙላት ያለባችሁ መስፈርቶች እዚህ ጋር ይጽፋል። አያችሁ? ሀቪት ሊስት 10,000 ፎሎወርስ መጀመሪያ 10,000 ፎሎ መግባት እንዳለብሽ ምናምን ነገር ብቻ መስፈርቶች ናቸው እነኚህ እዚህ ጋር የተጻፈ። ከዛ እንዲህ ራይት አድርጎ ከሆነ አሟልተሽዋል፣ ሬዲ ነሽ ማለት ነው። ሶ ይሄ ነው እንዲህ ነው ኦን መሆን ያለበት። ይሄም እንግዲህ ጊዜ ወቅቱ የኦንላይን ነው። ሶሻል ሚዲያ መጠቀም አለብን በስነ ስርዓት። ሊጠቀምብን አይገባም። ቤተሰብ ብዙ ጊዜ የሰው ቲክቶክ ስር እየሄድን ለሰው ላይክ ማድረግ ለሰው እንትን ማድረግ ምናምን ነገር ቀርቷል። እንግዲህ ታውቃላችሁ አሁን ላይ ልጆቹ በጣም ነቁ። አሁን ላይ ለውጣ ብዬ ለምን ደግሞ አያሰጠኝ እና ውዶችዬ በቀጣይም በሌላ እንሻላ እንገናኛለን። ሌላ ማሳያቸው ብዙ ነገር አለ። በተለይ ያ አፕ ጠፋብኝ፣ የት እንደሄደ አላውቅም፣ ግን እሱን ነገር አመጣላችኋለሁ። የስልካችን እዚህ ጋር ላይቱ ማለት ነው። ላይት አሁን በምሳሌ በዚህ እንደዚህ እየጨመርን እንቀንሳለን አይደለም? ይሄ ነገርም ልክ አይደለም ነበረኝ፣ ግን የት እንደጠፋ አጥቼ ነው ላሳያችሁ ነበረ። ይሄ ምንድን ነው? ብዙ ጊዜ ማታ በተለይ ልንተኛ ስንል አልጋችን ላይ ወጥተን ምናምን ነገር ልንተኛ ልብስ ቀይረ ምናምን ነገር ስልክ ላይ ፍጥጥ ምን ልጆች አለን። እሱ ነገር በጣም ለሌት ስልክ ማየት በጣም አደጋ ነው። ላይቱን ምኑ ጋር ማስተካከል እንዴት እንዳለባችሁ ራሱ እንትን አለ። በሴቲንግ ሳይሆን ራሱ አፕ አለ። ለምን በዛ ሌሊት ምናምን ነገር እንደዛ ተኝተን ምናምን ነገር ስልክ ላይ ፍጥጥ ምንል ለአይናችን ብርሃን በጣም እንትን እንደሆነ ነው። እና በዶክተሩም ብዙ ጊዜ እንትን ሲመከረኝ እንደሰማሁት ከሆነ በጣም ከባድ ነው፣ አደጋ ነው። እና ሌሊት ስልክ ማየት አሁን ለምሳሌ ማብራቱን አጣጥፋችሁ ጨለማ ሆኖ ከዛ ስልካችን ላይ ፍጥጥ እንላለን አይደለ? እንዳለ የስልኩ ብርሃን አይናችን ላይ ያርፋል። እና የአይናችን ብርሃን በጣም እንትን ቢሌኑን ማለት ነው እየጎዳ እንደሚመጣ ሊያጠፋ ሁሉ እንደሚችል ነው እንግዲህ በዶክተር ሁሉ የተረጋገጠ። እና የሆነ አፕ አለ። እሱን አፕ አውርጄ ነበር። የቱ እንደተጠቀም እንጃ ወላሂ ጠፍቶብኝ ነው። አይደለም ከስልክ ጠፍቶ ሳይሆን እዚህ ጋር እንዴት እንዳስተካከልኩትና ያኔ ሰው ነበር ያሳየኝ፣ ረሳሁት። የት አለ ወላሂ አላውቅምና በቀጣይ አመጣለሁ ኢንሻአላህ ውዶችዬ፣ እንዴት ማስተካከል እንዳለብን። ባላችሁበት ሰላማችሁ ይብዛልኝ ውዶችዬ፣ ወዳችኋለሁ። ባይ ባይ።